ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ሰላም ብያለሁ። እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ሁላችንም ላይ ይውረድ። እና ቪዲዮ ስትጀምሩት ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ። ኮሜንት ቦታ ዘግቶብኛል። እስኪ ከፍት ድረስ ላይክ ሼር አርጉልኝ እና ሰብስክራይብ አርጉኝ። የምወዳችሁ የማከብራችሁ እና የማታውቁኝ የማውቃችሁ የማላውቃችሁ ሁላችሁም ኢትዮጵያውያን በሙሉ አበረታቱኝ እላችኋለሁ ውዶቼ። እና አንድ ከትላንት ጀምሮ የሆነ ቪዲዮ በጣም እየተላለፈን የሆነች ልጅቷ ሞታ ማለት ነው። ቲክቶከር ናት እና ሚዲያ ላይ በኮሜንት ነው ምናምን ተባለ። እኔ አላውቃትም ብዙም ማለት ነው። ማለት እኔ ቪዲዮ ሲዘዋወር ስክሮ እያደረኩኝ ነው የመጣልኝ ማለት ነው። ሚዲያ ላይ ስንጠቀም ወላሂ ላዚ ምን እንደሚመጣብን ቅድሚያ ማሰብ አለብን። ሰብር ሊኖረን ይገባል። በአንድ ነገር ልንደርስ ደግሞ ሰብር ያስፈልገናል። የሰው ልጅ ሰብር ከሌለው በምንም ነገር ህይወቱን አደጋ ላይ ነው የሚጥለው ማለት ነው። እና ህይወታችን አደጋ ላይ ከመጣላችን በፊት ሰብር ያስፈልገናል። የሰው ልጅ ሰብር ከሌለው በጣም አደጋ ነው ለራሱ ማለት ነው። እና አንደኛ ነገር ደግሞ ሚዲያ ላይ ስንመጣ ሁሉም ነገራችን አውጥተን ማውራት ግዴታ የለብንም። ስራችን ነው እንሰራለን። ማንኛውም ነገር መስራት ነው ያለባችሁ እህቶች፣ ስደት ላይ ያላችሁ እህቶች ማለት ነው። መስራት አለባችሁ። ያልሆነ ውሸትም ከሆነ ነገ ይፋ መውጣቱ አይቀርም። ሚዲያ የያዘው ነገር በጣም ከባድ ነው። ውሸት የሌላችሁ ነገር እንደዚህ ነው ብላችሁ እንትን በቃ ዩቲዩባችሁ ሊያድግላችሁ በቃ የሆነ ነገር እንትን ልትሉ ብቻ መጥፎ እንትኑም ነገር ውሸትም አታውሩ። ያላችሁ ደግሞ ስለ ማንነታችሁ ብዙም አታውሩ። ገባችሁ? እንትን የምትሉበት ነገር ማለት ነው። ስለዚህ ሚዲያ ላይ የሚያንቋሽሻችሁ ሰው የሆነ የበታችነት ሊሰማችሁ ኮሜንት ላይ የሚጽፍላችሁ ሰው ብሎክ አርጉት። ስልካችሁ ላይ ብሎክ አርጉት። ያ ሰው መቀመጥ የለበትም። ምክንያቱም ነገ ከነገ ወዲያ የህይወታችሁ አደጋ ላይ መሆኑን እንትን አትበሉ፣ አትርሱ። እሺ ውዶቼ፣ ስለዚህ ማለት ነው የሆነ ነገር የሚጽፍላችሁ ሰው የሆነ ነገር ብሎ የሚላችሁ ሰው እንትን አትበሉት፣ ፊት አትስጡት፣ ተስፋ አትቁረጡለት ያ ሰው። እና ሚዲያ ላይ ስንመጣ ለስራ ነው፣ ስደተኛ ለን ማንኛውም ነገር ሰው አስተያየት መስጠት አትስጣትዩ። አስተያየት ሲሰጥሽ ደስ ይልሻል፣ ሲያበረታታሽ ደስ ይልሻል። ግን የበታችነት እንዲሰማሽ የሆነ ኮሜንት ላይ ሆነ ምንም ላይ የበታችነት እንዲሰማሽ ሊያደርግሽ መልእክት የሚያስቀምጥልሽ ሰው ብሎክ አድርጊ። አንቺ ጠንካራ ነሽ፣ አንቺ ጀግና ነሽ፣ አንቺ ሁሉም ነገር ምቺ ሴት ነሽ። ስለዚህ ጠንካራ መሆን አለብሽ። ባንዜ አሁን በቃ አሁን የመጣ ፋሽን ይሁን ምን ይሁን አላውቅም፣ ብቻ ወጣቶች ኮሜንት ላይ ሴቶች በተለይ ኮሜንት ላይ እየሰማችሁ አሁን ቲክቶክ ላይ ብትገቡ ሁላችንም ቲክቶክ ላይ የሆነ ሰዓት እንገባለን። ወይ ሲያለቅሱ ወይ የሆነ ነገር ቪዲዮ ለቀው ሀዘንተኛ ሆኖ ነው። ለምንድነው ተስፋ መቁረጥ አንችልም? ተስፋ መቁረጥ የለብንም። ጠንካራ መሆን አለብን። ጠንካራ ሁኑ። ሁላችንም ጠንካራ መሆን አለብን እንጂ ተስፋ መቁረጥ የለብንም። ለማን ብለን ነው ተስፋ የምንቆርጠው? ከኢትዮጵያ ተነስተን የመጣን እኮ ልንሰራ ነው። ታክሲ ይዘን ብዙ ነገር ይዘን በቃ ሲጀመር እዛ ላይ ያለውን ፕሮሰስ በጣም ሁላችንም አይተነዋል። በጣም ከባድ ነው። ስለዚህ ያ ሁሉ አሳልፈን መጥተን ደግሞ ይሄ በትርኪ ምርኪ በኮሜንት ምናምን የምታለቅሱ ሴቶች ተው፣ አታልቅሱ፣ አትናደዱ፣ ምንም ነገር አትበሉ። ላይቭ ቲክቶክ ከፍታችሁ ላይቭ ከከፈታችሁ ያልሆነው ኮሜንት የሚጽፍላችሁ ሰው በቃ ኮሜንቱ ቦታ ወይ ኒውት ማድረግ ነው መዝጋት ነው፣ ወይ ደግሞ ያ ሰው በስልካችሁ ብሎክ ማድረግ ነው ያለባችሁ። ስለዚህ መኖር የምትፈልጉ ለቤተሰቦች እናት አታሳዝንም? በአንድ ኮሜንታተር እና በአንድ መርዛማ ቃላቶች ህይወት ማጣት ማለት የዘላለም ጸጸት አይሆንባትም? እናት አባት የዘላለም ጸጸት አይሆንበትም? ወንድም አለ፣ ቤተሰብ አለ። እኛ እኮ አንድ ነፍሳችን እንሞታለን፣ ግን ነገ ደግሞ አሄራ ላይ የምንጠየቅበት ነገር ለምን እናደርጋለን? ለምን ራሳችን እናጠፋለን? ለማን ብለን ነው ራሳችን የምናጠፋው? ስለዚህ ራሳችን ማጥፋት የለብንም። በአንድ ሰው ኮሜንት፣ በአንድ ሰው ትርኪ ምርኪ ንግግር
ራሳችን አታጥፉ፣ ራሳችን አንጣ። ስለዚህ ማንኛውም ሰው ያልሆነ ነገር ሲያደርግላችሁ ቶሎ ብላችሁ ማራቅ ነው ያለባችሁ፣ ያ ሰው ማለት ነው። ወይ ብሎክ ማድረግ ወይ የሆነ ነገር ማድረግ ነው ያለባችሁ እንጂ በአንዴ ተስፋ መቁረጥ አያስፈልግም። በአንዴ ተስፋ አትቁረጡ። ተስፋ በአንዴ አይቆረጥም። እሺ፣ ሰብር ያስፈልጋል። እኛም ይሄ መዳን ቤት ሆነን ሰብር ያደረግነው ሌላ ነገር ሰብር ማድረግ ያቅተናል ብዬ አላስብም። የማንኛውም ነገር ሰብር ያስፈልጋል። ሰው ከሌ እንደዚህ ብሎኛል፣ ከሌ ለበታችነት እንዲሰማኝ ይሄ ብሎ አድርጎልኝ፣ ይሄ ብሎ ሰደበኝ፣ እንደዚህ አለኝ ብላችሁ ካላችሁ የናንተ እንትን ሰው ይቆጣጠረዋል። በቃ ኮንፊደንሳችሁ፣ ሁሉም ነገራችሁ ያ ሰው ነው የሚቆጣጠረው። በራስ መተማመን እንትን አይኖራችሁ። በቃ በራስ መተማመን ማንኛውም ነገር በራሳችሁ አትተማመኑ። ስለዚህ ያ ሰው መስማት የለባችሁ። ምንም ነገር አለ ምንም ነገር የራሱ ጉዳይ። ህሊ ወሊ ብሎክ ማድረግ